ሙርጓል ሰበር ዜና ላስደምጣችሁ። ኢትዮጵያ ውስጥ ስራ ሞልቶ ሰራተኛ በመጥፋቱ ከውጭ እያስመጣን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። እውነትህን ነው? ጠቅላይ ሚኒስትሩ በገላንጉራ ኢንዱስትሪ ፓርክ ምረቃ ላይ ወጣቱ ስራ ያለ መስራት አልቻለም ሰነፍ ሆኗል ሲሉ በግልጽ ወቅሰዋል። ለቤት ሰራተኝነት ጭምር የውጭ ዜጎችን ለመጠቀም መገደዳቸውን የገለጹ ሲሆን ለዚህም እንደ ቻይናና ኬንያ ያሉ ዜጎችን በስፋት እየተጠቀሙ መሆኑን አብራርተዋል። ይህ ሰራተኛ የለም የሚለው ንግግር በስራ አጥነት እየተማረርን ነው ለሚለው ወጣት ግራ የሚያጋባ በመሆኑ ጉዳዩ ከፍተኛ ክርክር እያስነሳ ይገኛል። ዘልዛላ ኢትዮጵያን ያዋረድካት አንተ ነህ። መረን የለቀቃቸው የኢትዮጵያ ንግድ ባንክ ደንበኞች አካውንታቸው በድንገት በመታገዱ ከፍተኛ እንግልት እየደረሰባቸው መሆኑን ገለጹ። ባንኩ ባስቀመጠው ድረገጽ አማካኝነት አካውንታቸውን ከፋይዳ ዲጂታል መታወቂያ ጋር ያስተሳሰሩ ደንበኞች ከትናንት ቅዳሜ ጀምሮ ምንም አይነት የገንዘብ ዝውውር ማድረግ እንዳልቻሉ በምሬት እየገለጹ ይገኛሉ። የሞባይል ባንኪንግ፣ የ889 እና ኤቲኤም አገልግሎቶች ሙሉ በሙሉ ባለመስራታቸው ብዙዎች በየሆስፒታሉና በየገበያው ክፍያ ለመፈጸም ተቸግረው ለከፍተኛ እንግልትና መጉላላት ተዳርገዋል። ባንኩ ድረስ በአካል የሄዱ ደንበኞች እንደገና አስተሳስሩ በመባላቸው በየቅርንጫፎቹ ተሰልፈው ቀኑን ሙሉ ሲውሉ የነበረ ሲሆን ባንኩ ራሱ በኦንላይን አስተሳስሩ ብሎ መልሶ አካውንት ለምን እንደዘጋ ግልጽ እንዳልሆነላቸው ገልጸዋል። ኑሮ ከበደን፣ ልጆቻችንን መመገብ አቃተን በሚል የደሞዝ ማሻሻያ የጠየቁ የኢቢሲ ሰራተኞች ሌላ ተልዕኮ አላችሁ በሚል ከስራ መባረርና ከባድ ክስ ገጠማቸው። ሰራተኞቹ ያጋጠማቸውን አስከፊ የኑሮ ጫና በሰላማዊ መንገድ ለማስረዳት ወደ ዋና ስራ አስፈጻሚው አቶ ቢኒያም ሄሮ ቢያቀኑም ያልጠበቁት የሥራ ስንብት የገጠማቸው ሲሆን ከ60 በላይ የሚሆኑት ደግሞ ከባድ ማስጠንቀቂያ ተሰጥቷቸዋል። ኮርፖሬሽኑ ባወጣው ይፋዊ ደብዳቤ ላይ ሰራተኞቹ ያልታወቀ ድብቅ አጀንዳና ሌላ ተልዕኮ በመያዝ በሥራ አካባቢ ሁከትና ብጥብጥ ለመፍጠር ተንቀሳቅሰዋል በሚል ከባድ እርምጃ ወስዶባቸዋል። ይህ የኑሮ ዋስትናን የመጠየቅ ሰላማዊ ጥያቄ ሀገር የማፍረስ ሌላ ዓላማ አላችሁ ተብሎ መፈረጁና ጥያቄያቸው ውድቅ ተደርጎ ለሥራ ስንብትና ቅጣት መዳረጋቸው ከፍተኛ ቅሬታን ፈጥሯል። በትምህርቷ እጅግ ጎበዝና ታታሪ የነበረችው ወጣት የመውጫ ፈተና መፈተኛ 15000 ብር በማጣቷ ተስፋ ቆርጣ ራሷን ማጥፋቷ ተሰማ። የ22 ዓመቷ ሂንሴኔ ተፈሪ በነቀምት ከተማ በሚገኝ የጤና ኮሌጅ 4ኛ ዓመት የነርሲንግ ተማሪ ስትሆን ለምርቃት የሚያበቃትን የመጨረሻ የመውጫ ፈተና ለመፈተን የሚያስፈልጋትን ክፍያ መፈጸም ባለመቻሏ ራሷን አጥፍታለች። በትምህርቷ ድንቅ ውጤት ታስመዘግብ የነበረችው ወጣቷ እሁድ ግንቦት 9 በተከራየችበት ቤት ይህን ድርጊት የፈጸመች ሲሆን ፖሊስ የወጣቷን አሟሟት በሰፊው እየመረመረ እንደሚገኝ ገልጿል። ዶላር ጨምሯል። የአንድ ዶላር ዋጋ 160 ብር መሸጡን በዛሬው ዕለት በሰበር ብሔራዊ ባንክ ተናግሯል። ብሔራዊ ባንክ በዛሬው ዕለት ወደ 500 ሚሊዮን ዶላር ለባንኮች ማከፋፈል የተገለጸ ሲሆን 30 ባንኮች ተወዳድረው 14ቱ ብቻ ማሸነፍ መቻላቸው ተገልጿል። በውድድሩ ላይ 159 ብር ከ98 ሳንቲ ነው ዋናው የተገዛበት ዋጋ ተብሏል። ከዚህ ቀደም በ157 ብር የመጨረሻው ዋጋ መተመኑ ገልጿል። ለትግራይ ክልል የመንግስት ሰራተኞች ጥብቅ መመሪያ ተላልፈዋል። ይህ መመሪያ ግንቦትና ሰኔ ደሞዝ የላችሁም፣ ይህን ልታውቁት ይገባል፣ አመራሮች ይህንን አስፈጽሙ በሚል ጥብቅ የተባለ ትዕዛዝና መመሪያ መተላለፉ ነው የተዘገበው። ይህንን ትዕዛዝ ያስተላለፉት የክልሉን ጊዜያዊ አስተዳደር በማባረር ፕሬዝዳንትነታቸውን ያወጁት ዶክተር ደብረጽዮን ገብረ ሚካኤል ናቸው። በእሳቸው ተፈርሞ የተላለፈው ደብዳቤ እንደሚያመለክተው ከሆነ በክልሉ የግንቦትና የሰኔ ደሞዝ ሰራተኞች አያገኙም፣ ይህንን ሊያውቁ ይገባል፣ በእናንተ በኩል አስተላልፉ በማለት ለአመራሮች ጥብቅ ትዕዛዝን የትግራይ ህዝብ በህወሓት ታግቶ መቆየት የለበትም ሲሉ ጀነራል ሳሞራ የኑስ አስጠነቀቁ። ጀነራሉ የቀድሞ አመራር ወደ ስልጣን ይመለስ የሚለውንም ውሳኔ አጥብቀው ተቃውሟል። ጀነራል ሳሞራ ለወጋህት ጋዜጣ በሰጡት ቃለ ምልልስ ላይ የትግራይ ህዝብ የህወሓት የትግል ንብረት አይደለም፣ በፓርቲው ታግቶ መቆየት የለበትም ነው ያሉት። ከዚህ በላይ ይህንን ውሳኔ ያሳለፉት ከመቶ የማይበልጡ ሰዎች ናቸው ሲሉም በቁጭት ተናግሯል። ውሳኔውም የተላለፈው አመራሮቹ ከተጠያቂነት ለማምለጥ የሸረቡት ሴራ ነው ብለውታል። የቀድሞው የኢታማዦር ሹም ጀነራል ሳሞራ የኑስ በገዛ ድርጅታቸው ላይ የሰነዘሩት ይህ ትችት ትክክል ነው ወይ ይላሉ ወይንስ ደግሞ ሌላ ፖለቲካ አለው? የእናንተ አስተያየት ምንድነው? ኮሜንት ላይ ጻፉልኝ። ቪዲዮን ሼር በማድረግ ለሌሎችም አጋሩት። አሁን ላይ በክልሉ ያለው ውጥረት በቀጣይ ወደ የት ሊያመራ ይችላል የሚለውን መረጃዎቹ በዚሁ ቻናል ላይ ይቀርባሉ። ሐሳባችሁን በኮሜንት አጋሩ።